የሃርቫርድ ጥናት 92% የሚሆኑት ሰዎች ግብ ብለው ያስቀመጡትን ነገር ከተለው እንደማይሄዱ አሳይቷል። ጊዜ ስለሌላቸው አይደለም፣ ተሰጥኦ ስለሌላቸውም አይደለም። ነገር ግን ምክንያቱ መቼም ስለማይጀምሩ ነው። ያቅዳሉ፣ ያልማሉ፣ ከመጠን በላይ ይጨነቃሉ፣ ነገር ግን እርምጃ አይወስዱም። ወደ ድርጊቱ አይገቡም። የመቀርቀር ጊዜ። በቢዝነስ ዙሪያ ሁሉንም መጽሐፍ ያነበበ የሆነ ሰው አለ። ሁሉንም የፕሮዳክቲቪቲ ቪዲዮዎች አይቷል። ይሁንና አሁንም ግን የዛሬ 3 ዓመት በነበረበት ተመሳሳይ ቦታ ነው ያለው። ችግሩ ምንድነው? ይሄ ሰውዬ በመዘጋጀት ወጥመድ ውስጥ ተይዟል። ቀጥሎ የሚያየው ቪዲዮ ወይንም ቀጥሎ የሚያነበው አርቲክል ወይንም ቀጥሎ የሚያገኘው ሀሳብ ለሱ የሚሆነው ትክክለኛ እንደሆነ ለራሱ አሳምኖ ነበር። ብዙ ሰዎች እንዲህ ነው የሚኖሩት። ሞቲቬሽን እየጠበቁ ነው። የዝግጁነት ስሜት እንዲሰማቸው ይጠብቃሉ። ነገር ግን ዝግጁነት ውሸት ነው። እውነታው ምን መሰላችሁ? መጀመሪያ ድርጊት ነው መምጣት ያለበት። ከዛን ግልጽ መሆን ቀጥሎ የሚመጣ ይሆናል። ሁለተኛ መውደቅ መነሳት። በሁለት የተከፈሉ የፎቶግራፊ ተማሪ ቡድኖች ነበሩ። አንደኛ ቡድን የትምህርታቸው ውጤት የሚሰጣቸው በሚያነሱት አንድ ፎቶ የፎቶ ጥራት ላይ ተመስርቶ እንደሆነ ተነገራቸው። ሁለተኞቹ ቡድኖች ደግሞ በሚያነሱት የፎቶ ብዛት ላይ በመመርኮዝ የትምህርት ውጤታቸው እንደሚሰጣቸው ተነገራቸው። በሴሜስተሩ መጨረሻም ሁለተኞቹ ቡድኖች ማለትም በዛ ያለ ፎቶ እንዲያነሱ የተነገራቸው ቡድኖች የተሻለ ፎቶዎች ይዘው ተገኙ። ለምን እንዲሆነ? ምክንያቱ ስለተለማመዱት ነው። እየወደቁ ነው የተማሩት። እነዛ የመጀመሪያዎቹ ማለትም ጥራት ያለው አንድ ፎቶ እንዲያነሱ የተነገራቸው ደግሞ ባሉበት ቁጭ ብለው ያን እያሰላሰሉ ወደ ድርጊት ሳይገቡ ስለተቀመጡ ምንም ሊያሻሽሉ አልቻሉ። ይሄ ስለ ፎቶግራፊ አይደለም፣ ስለ ህይወት ነው። ትክክለኛ ጊዜ እስኪመጣ ብሎ መጠበቅ ሌላ ፕሮክራስቲኔሽን ነው። ሶስተኛ ለውጡ። በመጨረሻም ያሰበውን ቪዲዮዎች መቅረጽ የጀመረው ሰው መጀመሪያ ሲቀርጻቸው የነበራቸው ቪዲዮዎች የሚያስጠሉ ነበር። የሚቀርጸው መጥፎ ነበር። የራሱን ቪዲዮ መልሶ ሲያየው ስቅቅ ይለው ነበር። ነገር ግን አላቋረጠም። አሁን ላይ እነዛ መጀመሪያ አካባቢ የወደቃቸው ውድቀቶች አሁን ማግኘት በጀመራቸው የቪዲዮ 1000 እይታዎች ውስጥ ተሰወሩ። የሆነ ስልት አልነበረው። በቃ ዝም ብሎ ነው የጀመረው። መጀመሪያ አካባቢ ስትጀምሩ የሚገጥማችሁ የተበለሻሸ እርምጃ የሂደታችሁ ሽልማት ነው። ምቾት አልባነቱ የለውጡ ክፍል ነው። እዛው ባሉበት ቁጭ ተብሎ ማንም እንቅስቃሴ መፍጠር አይችልም። አራተኛ ከፍታው። እድገት የብዙ ክምችት ነው። ትንሽ የሆነ እና በተከታታይነት የተደረገ ፐርፌክት ያልሆኑ ድርጊቶች መቼም ያልተተገበረን እቅድ ያሸንፋሉ። አሁን የሚጀምረው ሰውዬ ባለው ነገር ካለበት ቦታ ይጀምራል። እነዛ የሆነ ነገር እስኪስተካከል የሚሉትን ሁሉ ያሸንፋቸዋል። ዝም ብሎ በመጀመር ውስጥ የሆነ ተአምር አለ። ምክንያቱም መጀመር ማንነትን ይቀይራል። ህልሞችን ወደ ድርጊት ይቀይራል። ተመልካቾችን ወደ ገንቢዎች ይቀይራል። ስለሆነም ጥያቄ የሚሆነው ነገር ነገሩን ለመጀመር ምርጡ መንገድ ምንድነው የሚል ነው። መልሱም ዛሬ ማድረግ የምችለው ምንድነው የሚለውን መመለስ ነው። ምክንያቱም ምስጢሩ እሱ ነው። የሚያሸንፉት ስማርት የሆኑት ወይንም ደግሞ በጣም ተሰጥኦ ያላቸው አይደሉም። የሚያሸንፉት የሚጀምሩት ናቸው።